አዲስ አበባ ውብነሽ ውብነሽ አበባ የደማቆች ህብር ቀለም ሰላማዊት ውቢት ዓለም የመፍጠርና የመፍጠንን መርህ በፓርቲያችን የተቀመጠውን የአሰራር መመሪያም ጭምር የተገበርንበት አንዱ ቤቶች ላይ ነው። ሺፍት ነው ያደረግነው። ለቤት መገንቢያ በጀት የለም፣ ንግድ ባንክ አያበድርም የሚል ለቅሶ ተውነና መጀመሪያ እንደዛ ነበር አጀማመራችን 2013 2014 እንደዛ አይነት ነበር። እነኛም 139,000 ከለውጡ ዋዜማና በፊት የተጀመሩ ቤቶችን ለመጨረስ እንኳን በጣም ከባድ ነበር። እነሱን ለመጨረስ ወደ 15 ቢሊዮን የሚሆን ተጨማሪ በጀት ያስፈልግ ነበርና እሱን ለማግኘት ብዙ ውጣ ውረዶችን አልፈናል ከንግድ ባንክ ጋራ። ነገር ግን ጎን ለጎን የስትራቴጂ ለውጥ ነው የተደረገው። የስትራቴጂ ለውጥ ቤት አቅርቦት ነው እንጂ መጨመር ያለብን ቤት ገንብቶ ማቅረብ በተሟላ ሁኔታ ማድረግ ያለበት መንግስት ብቻ አይደለም። የግል ሴክተሩ መስራት እንዲችል ምቹ ሁኔታ እንፍጠር፣ መሬት እንስጥ፣ መሰረተ ልማት እስከዛ ድረስ እንስራ፣ የሚሰሩትን እናበረታታ። በኢህአዴግ ዘመን ጀምሮ የተሰነካከሉ በርካታ የሪል ስቴት ፕሮጀክቶች ነበሩ። ሰብስበን እንደራሳችን ፕሮጀክት ቀርበናቸው እንዲሰሩ ምቹ ሁኔታ ፈጠርን። ከተማችን ላይ የቤት አቅርቦት ጨመረ ማለት ነው። ሁለተኛ በጋራ እንስራ። ፓብሊክ ፕራይቬት ፓርትነርሺፕ የሚለው የመንግስትና የግል አጋርነት በአገራችን አዲስ ነው፣ አዲስ አሰራር ነው። ለዛ መተማመን እንድንችል በትንሹ ጀምረን በህጉ መሰረት ወደ ትልቁ ዘንድሮ ከ100,000 ቤት በላይ ከነሱ ጋራ ጀምረናል ማለት ነው። አቅርቦትን መጨመር ያው በጎ ፍቃድ ክቡር ጠቅላይ ሚኒስትራችን አስጀምረው በርካታ ባለሀብቶች ከመንግስት ባላነሰ ሁኔታ ለአካባቢያቸው ነዋሪዎች፣ ለድሆች፣ ለአገር ባለውለታዎች በተለያየ መንገድ ቤታቸው ራሳቸው ላይ ለፈረሰ የቀበሌ ቤቶችን አድሶ በመለወጥ በኩል ትልቅ ሚና ተጫውቷል። ይሄ 40,000 ቤት የምንለው ምናልባት እኛ ብረት ኳሪ ሳይታችንን ድንጋይ አቅርበን ይሆናል መሬት አቅርበን ይሆናል እንጂ ፒውርሊ የከተማችን ባለሀብቶች የሀገራችን ባለሀብቶች የተሳተፉበት ነው። ከሁሉ በላይ ደግሞ የከተማችን ነዋሪዎች የነዋሪ አቅም በጣም ትልቅ ነው። የነዋሪውን አቅም ካስተባበር እኛ ጋር ያለውን የበጀት ጉድለት በትክክል መሙላት የሚችል ትልቅ ጉልበት ነው። የአዲስ አበባ ህዝብ በማዕድ ማጋራት ይሁን የድሃ ቤቶችን በመገንባት ይሁን የአካባቢ መሰረተ ልማትን በትናንሹ በመስራት በኩል ሲደመር ትልቅ የሆነውን በመፍጠር በኩል ትልልቅ ድርሻ አላቸው። እሱን ሪኮግናይዝ ማድረግ ነው። እሱን መልሰን መሸለም፣ እውቅና መስጠት፣ ማበረታታት፣ ሰርታችኋል ብለን አሰርተን አንሻማቸው ማለት ነው። እነሱን አሰርተን እውቅናውን የምንወስድበት መልሰን እኛ ከሆነና እነሱን ስማቸውን የማንጠራ ከሆነ ምንድነው ትርፉ የሚሆነው? ለነሱ አትሊስት ለቢዝነሳቸው ለስማቸው የሰሩትን ስራ እውቅና መስጠትና ለወደፊቱም ቢሆን ህዝብ ፊት የሰሩትን ስራ ለአክብሮትና ለተጨማሪ ቢዝነስ ይጠቀሙበታል። ፕሮሞት ማድረግ ይገባናል ማለት ነው። አንዱ እኛ የጠቀመን እሱ ነው። ፕሮሞት እናደርጋቸዋለን። በየአመቱ ይወዳደራሉ በከፍተኛ ሁኔታ ፕላቲኒየም ተሸላሚ፣ ልዩ ተሸላሚ፣ የጎልድ ተሸላሚ እያለ ልክ እንደ ግብር እውቅና እንሰጣቸዋለን። በትናንሹ ደረጃ የተሳተፈውን ህዝብ ደግሞ በየሰፈሩ እውቅና እንሰጣለን። ይሄ እየተደማመረ የበለጠ ለመሳተፍ በጎ አገልግሎት መስጠትን ወደ ካልቸር እያመጣው ነው ያለው ማለት ነው። ስለዚህ አቅምን ደምረን መጠቀም የምንለው እንዲሁም ደግሞ ከክልሎች ጋር የፈጠርነው ትስስር እውነቱን ለመናገር በዘርፎች ቅንጅት ላይ የተናገርነውን በግብይት ስርዓት ላይ አይተነዋል። ከ47ቱ የወንዝ ዳርቻ ልማት ውስጥ ልናይ የምንችለው ከ3 እስከ 4 ኪሎ ሜትር ያለውን ብቻ ነው። ሳምፕል ነው። ሌላ ቦታ ላይ የተሰራው በዚህ መልክ ነው የሚለውን ለማሳየት ነው። እነኚህን ሁሉ 35 ዳሞችን ልናሳያችሁ አንችልም፣ ወይም ደግሞ ቼክ ዳሞችን ልናሳያችሁ አንችልም። ስትመጡ ግን ከተማችሁ ነው፣ ዋና ከተማችሁ ነው። አይደለም ለኛ ከተሞች
ለአፍሪካ ከተሞች ጭምር ምሳሌ ሆኖ ልምድ የሚወሰድበት ስለሆነ ኑ አበረታቱ። የሚተች ነገር ካለ አስተያየት ስጡ። የሚበረታታ ነገር ከሆነ እዩና የበለጠ ባለቤትነትን አዳብሩበት። ስለዚህ ሳምፕል ነው የምንወስደው ከኮሪደር ልማት እዚህ ፒያሳ መልሶ ማልማት ስለሆነ ፒያሳ ወይም አራዳ ፓርክ በጥንታዊ ስሙ አራዳ ፓርክ ብለን ጠርተነዋል። እሱን እናያለን። ከዛ በኋላ ወደ ስፔሲፊክ ሳይቶች እንሄዳለን። አዲስ አበባ ውብ ነሽ አበባ ስልጠና አሁን ደግሞ እዚሁ አዲስ አበባ ከተማ ውስጥ በሚናረጋቸው ጉብኝቶች የተሰሩ የልማት ስራዎችን በተግባር ይሄ ወደ መሬት የወረደበትና ህዝብ ተጠቃሚነትን የማረጋገጥ ስራ የተሰራ ያለበት ሁኔታ ያየንበት ነው ያለው ማለት ነው። አዲስ አበባ አሁን እንደ ስሟ ውብ ከተማ ሆኖ እየተገነባ ነው ያለው። እኛም ይሄንን ተሞክሮ ወስደን በተለይ ደግሞ የልማት ኮሪደር ላይ የመጣውን ውጤት ወስደን ተሞክሮን ለመውሰድ ነው እዚህ አሁን ጉብኝት ያደረገን ያለ ነው። በትክክል ቲዮሪ ከተግባር ጋር ተያይዞ ተገናኝቶ በአካል አይተናል። እዚህ ጋር አዲስ አበባ ላይ ደግሞ እጅግ ልዩ ነው። በትክክል ቃልን በተግባር ያየንበት ፍጥነት ፈጠራ አይደለም ዝላይ ነው ያየን ያለ ነው። በጣም ዘሎ ትልቅ ቦታ መድረስን ነው። በቅርብ ጊዜ የምናውቀው ቦታ ይሄ አይደለም። ይሄ ታምር ነው። ምናልባትም ሌላ ሀገር ላይ ያለ ነው የሚመስለው እንጂ በተወለድክበት ባደግበት ሀገር ላይ ያለ አይመስልም። የሰው ልጅ ሀገርን መስራት ይችላል። የሰው ልጅ ሀገርን ማፍረስ ይችላል። በዚህ ደረጃ ላይ ደግሞ ለማልማት መጀመሪያ የአስተሳሰብ ልማት ያስፈልጋል። አእምሮ ስለማ ነው የምታለማው። ይሄ ትላንትም ነበረ፣ ትላንትና ወዲያም ነበረ፣ በአባቶቻችን ጊዜም ነበረ። ነገር ግን ይሄ አካባቢ ላይ ማለፍ ማትችልበት፣ ማየት ማትችልበት፣ መቅመጥ ማትችልበት አፍንጫህን አፍነ የሚታልፍበት ቦታ ነበር። ዛሬ ግን ውለህ ብታድር እያየ ብታድር የማያጠግብ አካባቢ ሆኖ ነው ያየሁት። ከዚህ በኋላ ኢትዮጵያ የብዙዎች መዳረሻ ነው የምትሆነው እንጂ ሌላ ቦታ መስይ ፍለጋ ማን ደረጃ ደርሰናልና እጅግ በጣም ልዩ ስራ አይተናል። ይሄን ደግሞ ወስደን በየአካባቢያችን ተግብረን ማሳየት ያስፈልጋል። አዲስ አበባ ላይ ያየናቸው ነገሮች እጅግ በጣም ድንቅ ናቸው። እኔ አጋጣሚ ሆኖ የኮሌጅ የዲግሪ ትምህርት እዚህ አካባቢ ጀምሬ ተምሬያለሁ። በልጅነትም አውቃለሁ። እጅግ በጣም ዘግናኝ የሆኑ አካባቢዎች፣ ወንዝ ዳርቻዎች በተለይ በጣም የሚሸቱ አካባቢዎች እንደሆኑ ተደጋጋሚ የምናውቃቸው ነገሮች አሉ። ይሄኛው ግን በቅጽበት በጣም ድራማቲክ በሆነ ሁኔታ ተቀይሮ ማግኘታችን ለኛ ለአዲስ አበባ እንደ ኢትዮጵያ እንደ ዜጋ በጣም ደስ የሚያኮራን ብቻ ሳይሆን ደግሞ በእኛ አካባቢ ሄደን ምንድነው መስራት ያለብን የሚሉ ነገሮች እንድናስብ መሰረት የጣለ ነው። በየዓመቱ ስልጠና ሰልጥነን ስንሄድ በኛ ተጨባጭ ሁኔታ በእኛ ነባራዊ ሁኔታ ተቀይሮ መሰራት ያለባቸውን የህዝቡን ተጠቃሚነት ማረጋገጥ የሚችሉ ጉዳዮች ላይ ኦሬዲ እየሰራን ነው ያለነው። ብልጽግና ፓርቲ ያሳካቸውን የልማት ስራዎች እየጎበኘን ነው ያለነው። እዚህ ውስጥ በአዲስ አበባ ውስጥ የተሰሩ ዋና የኮሪደር ልማት እንዲሁም የቤቶች እና የቱሪዝም መሰረት ያደረጉ ስራዎችን ነው እስካሁን ያየን ያለነው። ያው በከፍተኛ ደረጃ ለውጥ አይተናል። በአጭር ጊዜ ውስጥ የፓርቲው አዲስ እሳቤ እንደ ድሮ ፕሮጀክቶችን ማጓተት ወይም ደግሞ አንዳንድ ብልሹ የሆኑ የአካባቢ ሁኔታውን የመቀበል ስሜቶችን መቀረፉን የሚያሳየው እና በመፍጠርና መፍጠር የሚባለው ኮንሰፕት ለማለት የተፈለገው ካልፈጠንና ካልፈጠርን ከኛ በላይ የሄዱ አገሮች ላይ መድረስ አንችልም። በኖርማል አሁን በኖርማል ድሮ ስራው ሲሰሩ በነበረበት ሁኔታ ብቻ እየሄድን አገራችንን አንለውጥም የሚለውን ሀሳብ ተግባራዊ የተደረገበት ነው። አዲስ አበባን በአጭር ጊዜ ውስጥ በዚህ መልክ መለወጡ የዛ እሳቤ ውጤት ነው። የአዲስ አበባ ተምሳሌት ሌላ አካባቢ የተገበረ ነው። ምናልባት የስኬል ጉዳይ ካልሆነ
ኮሪደር ከ70 በላይ ከተሞች ላይ እየተካሄዱ ነው ኢትዮጵያ ውስጥ። የቱሪዝም ስራዎች በሁሉም አገራችን ክልሎች እየተካሄዱ ነው ሶማሌ ክልልን ጨምሮ። ስለዚህ እውነት በጣም የሚያኮራ ስራ ነው ዛሬ ያየነው ማለት ይቻላል። አዲስ አበባ ከተማ አስተዳደር ዛሬ ከጠዋቱ ከማለዳ 12 ሰዓት ጀምረን የልማት ስራዎችን እያየን ቆይተናል። እንግዲህ አዲስ አበባ እውነተኛ የብልጽግና ተምሳሌት ስለመሆኗ ከምንም በላይ የሀሳብ በላይነት የራዕይ ያለው መሪ በሀሳብ በላይነት ሀሳብን ወደ መሬት ለማውረድ የሚያስችል ሁኔታዎች እንዳሉ አዲስ አበባ አንዱ ማሳያ ነው። ከምንም በላይ አዲስ አበባን በዚህ ልክና በዚህ ፍጥነት ይቀየራል ብሎ ማንም የማያምነው ያን ገና ስንጀምር አዲስ አበባ ስሟን እንመልሳታለን፣ ልክ እንደ ስሟ አበባ እናደርጋታለን ብሎ ጠቅላይ ሚኒስትራችን ሲያስጀምሩ እንዴት ይሆናል፣ በምን አቅም፣ በምን ገንዘብ፣ እንዴት ይሄን ቆሻሻ እንቀይራለን የሚል ሀሳብ ነበረ። ያ ተቀይሮ ዛሬ በራሳችን አቅም፣ በራሳችን ገንዘብ፣ በራሳችን ፕሮጀክት ክትትል ባህል አመራሩም ህዝቡን አስተባብሮ የሰው ልብ ገዝተን አዲስ አበባ እንደ ስሟ አበባ ሆናለች። ይህ ደግሞ የብልጽግና ትክክለኛ ተምሳሌት መሆኗን አስመስግባለች። ይህንን ያስመዘገበችው ድል ደግሞ በሌሎች ከተሞችም ለማስፋት የሚያስችል ተሞክሮ ጭምር የሚሆን ነው ዛሬ ጉብኝት ያደረግነውና በዋናነት ምስጢሩ በመጀመሪያ ደረጃ እንችለዋለን፣ እንቀይረዋለን የሚል ባህል በሁሉም ዘንድ ተይዟል። የባህል እጥፋት ነው። ከዚህ በፊት እኛ የራሳችንን አርክሰን የሌሎችን ነው የምናወድሰው። ይሄ በጣም ትልቅ መጥፎ ባህል ነው። የሌላው የፈረንጅ ወይም ደግሞ የውጭ ዜጋ ትንሿ ነገር በጣም የሚታኮራን፣ የኛ ግን ትልቁ ነገር የምናወርድ ነው። ያ ታሪክ ተቀይሯል። በእኛ አገር በቀል እውቀት በአገር ልጆች እጅ ሀሳብና ገንዘብ ታሪክ መቀየር እንደሚችል የትም አገር ላይ የሌለ በየትኛውም መስፈርት አደጉ ከሚሉ አውሮፓም ኤዥያም እኩልና ከዛ በላይ የሆነ በጥራት በፍጥነት በስፋትና በህዝብ ተደራሽነት በእጅጉ የላቀ ተግባር ነው የተፈጸመውና ይህ የመደመር መንግስት በመደመር እሳቤ የከተማዋን አዲስ አበባን የብልጽግና ተምሳሌት ለማድረግ የጀመረው ትክክለኛ ስኬታማ የሆነ ጉዞ ተጉዘናል። ቀጣይ የሚቀሩ ስራዎች ደግሞ ተለቅመው ከተሰሩ የአፍሪካ መዲና በዓለም ደግሞ ምሳሌ የምትሆንበት ታሪክ በጣም አጭር ነው የሚሆነው። አራዳ ፓርክንም የወንዝ ዳር ፕሮጀክቶቹንም የተለያዩ ቦታዎቹን ለማየት እድል አግኝቻለሁ እና እንደ ብልጽግና ከፍተኛ አመራር እንደ ሀገርም እንደ አዲስ አበባ በዋናነት አዲስ አበባ ላይ የትናንቱ ታሪክ ማለት ነው። አዲስ አበባ ውስጥ ችግር መቁጠር እየቀረ መሆኑን ነው። ስኬት መቁጠር ከችግር መቁጠር ወደ ስኬት መቁጠር እየተገባ ያለበት ሁኔታዎች አይተናል እና ትልቅ ስራ ነው። እንደ ሀገራችንን አንገታችን ከፍ የሚያደርግ ስራ ወንዝ ዳር ፕሮጀክቱ ራሱ እየተለየ ነው። የትናንቱ ፒያሳ አራዳ አካባቢ ላይ የተሰሩ ልማት ስራዎች ትላልቅ ማለት ነው። ዱባይን የሚያካክል ወይም ከዛ በላይ ሊሆን ይችላል። ሞሎችን እስከ መገንባት እንደ ብልጽግና ሂሳብ ትልቁ ነገር ሰው ተኮር ስለሆነ ልማት ስራዎቻችን ከሁሉ በላይ የተለየ የሚያደርገው እያንዳንዱ የሚሰራ ስራ ላይ ሰው ተኮር ከህፃን ጀምሮ ማለት ነው። ከልጅ ጀምሮ ማለት ልጅ ወላጅ እንደ ዜጋም እንደ ውጭም ማለት ነው። አዲስ አበባ የቱሪዝም መዳረሻ አዲስ አበባ በትልቁ ቱሪዝም መዳረሻ በእርግጠኝነት ነው የሚናገረው። አሁን ባለው ሁኔታ ማለት ነው። የወደፊቱን ተው፣ አሁን ባለው ሁኔታ ማለት ነው። ማንኛውም አፍሪካዊ መሪ አዲስ አበባ አፍሪካ የብረት መዲናነት አትመጥንም ትቀየር ብሎ ይደፍራል የሚል እምነት የለኝም። እኛ አፈር ላይ ኮሪደር ስንጀምር አልተቸገርንም። ለምን? አዲስ አበባ ላይ መጀመሩና ውጤታማ መሆኑን ስላዩት ብቻ ነው። አትራፍርስ አልተቸገርንም። ኤቨራንድ አያፍርስ አልተቸገርንም። ከዚህ ይህን ለግሪን ልናደርገው ነው፣ ግሪን ፓርክ ልናደርገው አልተቸገርንም። ለምን? ሁኔታ መሆኑን አዲስ አበባ ላይ አረጋግጧል።
በቃ አዲስ አበባ ትምህርት ቤት ነው። አዲስ አበባ ዩኒቨርሲቲ ነው ለሁሉም። አዲስ አበባ